ሃይ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ የምናየው እንዴት ዳታችንን ፎርማቲንጉን ማሳመር እንችላለን ወይም ደግሞ የዳታችንን የስታቲክ ቫልዩን እንዴት መጨመር እንችላለን የሚለውን እናያለን። በዚህ መልኩ ዳታችንን ክሬት ካደረግን በኋላ ቀጥታ ወደ መጀመሪያው ፎርማቲንግ ያ ማለት የመጀመሪያው ይሄ ሮ 1 አንድ ላይ ያለው ምንድነው ማለት ነው የኛ ቴብላችን ሄደር ነው ማለት ነው። ሶ ይሄን ሄደር ቦልድ በማድረግ እንጀምር ማለት ነው። ሶ ሴሌክት እናደርገውና ይሄ ሶስቱንም ሮ እናደርጋለን። እዚህ ጋር በፎርማት ስር ነው ያለው። እዚህ ጋር ከሚወጡልን አማራጮች መካከል እቺ ቢ ወይም ደግሞ ላይዋ ላይ ከርሰሯን ስታስቀምጡ ዴፊኒትሊ ያስነብባችኋል። ቦልድ ይለና ኮንትሮል ፕላስ ቢ ሾርት ከት መጠቀም ትችላላችሁ ነው። ሶ ቦልድ ስናደርገው በስክሪን ላይ እንደምታዩት ቦልድ ያደርግልናል ማለት ነው። ሶ እነዚህን የጻፍናቸውን ዳታዎች በሴላችን ላይ ሴንተር ላይ ማስቀመጥ የምንፈልግ ከሆነ እዚህ ጋር ከተቀመጡልን አማራጮች አላይመንት በሚለው ስር ካሉ አማራጮቻችን መካከል እቺ የመጀመሪያዋ ሴንተር ኮንቴንት የምትለዋን እንመርጣለን ማለት ነው። ሶ በዚህ ጊዜ ሴንተር ላይ ያደርግልናል ማለት ነው። ሶ አሁን እንደምታዩት እዚህ ጋር እነዚህ መስመሮች እንደምታዩቸው ሙሉ ምንድናቸው ግሪድ ላይኖች ናቸው። ግን በዲፎልት የኤክሴሉ ግሪድ ላይኖች ናቸው እንጂ እኛ የሰራናቸው ቦርደር ላይኖች አይደሉም ማለት ነው። ሶ ዳታችንን ፕሪንት አድርገን በምናወጣበት ጊዜ ያለምንም መስመር ባዶ ነው ማለት ነው ፕሪንት የሚያደርግልን። ሶ እኛ ምን ማድረግ አለብን? ቦርደር ክሬት ማድረግ አለብን ማለት ነው። ቦርደር ክሬት ለማድረግ ቦርደሩን ክሬት ከማድረጋችን በፊት እኛ ዳታችንን ምን ማድረግ አለብን? ሴሌክት እናደርገውና እዚህ ጋር ፎንት በሚለው ዲስፕሌይ ስር ውስጥ ካሉት መካከል እቺን ዳታ ከርሰራችሁን ስታስቀምጡበት ራሱ ያሳያችኋል። ቦተም ቦርደር ይላል። እኛ ግን ቦተም ቦርደር ሳይሆን ሙሉ ዳታችንን ቦርደር እንዲሰራለን ስለምፈልግ ወደ ታች ዳውን አሯን እንጠቀምና ብዙ የቦርደር አይነቶች ይመጡልናል። ከነዚህ ቦርደር አይነቶች መካከል እኛ የምንፈልገውን እንመርጣለን። እኛ ግን ኦል ቦርደር ወይም ደግሞ ሙሉ ዳታችንን ቦርደር እንዲሰራለን ስለምንፈልግ ኦል ቦርደር የምትለዋን ሴሌክት እናደርጋለን። እንደምታዩት ቦርደሩን ሰራለን ማለት ነው። እንዴት ነው ኮለመኖቻችንና እንዴት ሮዋችንን አጀስት ማድረግ የምንችለው ማለት ነው። ለምሳሌ አሁን ስንሰራ እንደዚህ ከነበረ አይተም ይታያል፣ ኳንቲቲ ግን ተደብቆብናል። ሶ ፕራይስ ግን በግልጽ ታሶ እንዴት ነው ኳንቲቲን ማውጣት የምንችለው ካል ልክ ኮለኑ ላይ ስትመጡ እንደዚህ አይነት ምልክት ይመጣላችኋል። ኖርማሊ አሁን ስታወርዷት ከርሰሯ ምንድናት ማለት መስቀለኛ ሆና ጀስት የትኛውንም ዳታ ክሊክ እያደረግን ሴሌክት ለማድረግ ልንጠቀምበት እንችላለን። ሶ ኮለመኑ ላይ ግን ስትመጡ በሁለቱም ሳይድ አሮ ያላት ከርሰር ነገር ትመጣለች። ሶ በዛን ጊዜ ራይት ክሊክን ትጫኑና በምትፈልጉበት መጠን ምን ማለት ነው ኮለናችሁን ማስፋት ትችላላችሁ ማለት ነው። በተመሳሳይ ለሮውም እንደዛ ነው። ፎር ኤግዛምፕል አሁን ሴሜንት እንደዚህ በተወሰነ ያህል ቢደረግብን ምንድነው የምናደርገው? እንመጣና ቀጥታ እቺ አሁን ያልኳችሁ ቅድም ወደ ላይም ወደ ስርም የአሮ ምልክት ያላት ከርሰር ስትመጣ ራይት ክሊክ በማድረግ በማንፈልገው ልክ ሮዋችንን ማስፋትም ማጥበብ እንችላለን ማለት ነው። ወይም ደግሞ ሌላ ሁለተኛ ኦፕሽን ደግሞ ልክ እዚህ ጋር ትመጡና የአሁኗ ምልክት ስትመጣ ላይ ወደ ደብል ክሊክ ማድረግ ነው። ራሱ አውቶማቲካሊ አጀስት ያደርግልናል ማለት ነው። ሌላኛው ደግሞ ነምበር ፎርማት ነው። አሁን ለምሳሌ እነዚህ ሄደራችን ውስጥ ከምንወስድ አይተም አለ የአይተም ሊስት ዝርዝሮችን የያዘ ነው። ኳንቲቲ ደግሞ ኳንቲቲያቸውን የያዘ ነው። እዚህ ጋር ግን ፕራይስ ሶ ፕራይስ ማለት ግን በከረንሲ ፎርማት ነው መቀመጥ ያለበት ማለት ነው። ሶ ፕራይስን ሴሌክት እናደርግና እዚህ ጋር ከሚመጡልን አማራጮች መካከል እኛ ምን እንመርጣለን ማለት ነው? ከረንሲ የሚለው ኖርማሊ ጀነራል ከሆነ ምንም አይነት ከረንሲ ስላልሆነ ኖርማል ነምበር ወይም ደግሞ ቫልዩዋን ብቻ ነው የሚያስቀምጥልን። እኛ ግን ከረንሲ ስለሆነ ከረንሲን ሴሌክት ስናደርግ በከረንሲ ያስቀምጥልናል ማለት ያው ፕራይስ መሆኑን በግልጽ አይደንቲፋይ ማድረግ እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ሪል ዳታችን ላይ እነዚህ ነገሮች መጠቀም እንደምንችል አንድ ላይ አጠቃለን እናያለን። ከቪዲዮ መጀመሪያችን እስከ አሁን ያለውን ማለት ነው። ሶ ሪል ወርልድ ላይ እንዴት አድርጋችሁ እነሱን ነገሮች መጠቀም እንደምትችሉ እናያለን። ቪዲዮ ቻናሌን ሰብስክራይብ በማድረግ ይደግፉኝ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጉ፣ ሐሳባችሁን በኮሜንት አሳውቁኝ። በቀጣይ ቪዲዮ እንገናኝ። መልካም